አንድ የተረዳሁትን የዓለምን ህግ ልንገራችሁ። በህይወታችሁ ላይ በጣም በድሎኛል ብላችሁ የምታስቡት ይሄ ሰው በድሎኛል፣ እኔን አስለቅሶኛል፣ እቺ ሰው በድለኛለች፣ የእሷን ነገር ያሳየኝ እያላችሁ በየቦታ ያወጃችሁለት ሰው፣ በየሰዓቱ የምትብሰለሰሉት በጥርሳችሁ ያላችሁት ሰው ብዙ ጊዜ ያስተውላችሁት ከሆነ እንኳን ፍርድ ሊያገኝ ጭራሽ ያምርበታል፣ ጭራሽ ይሻሻላል፣ ጭራሽ የተሻለ ነገር ይገጥመዋል። ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? ለምንድን ነው ጭራሽ ነው ተበድዬ ያ ሰው ነው ጭራሽ የሚመሰገነው የምትሉት? እንዲህ ነው ወይ? ህግ ስላለ ነው። የማይታይ ህግ አለ። እኛ የሰው ልጆች ስጋና አጥንቶች አይደለንም፣ መንፈስም ነን። ውስጣችን የሚለቀው ኢነርጂ አለ። we are not just ስጋና ደም ብቻ አይደለንም። መጽሐፍ ቅዱስ ደጋግሞ ይነግረናል። ይህን ጉንጭ ቢመቷችሁ ሌላኛውን ጉንጭ እንሰጣችሁ። ለጠየቁን ሰው ጭራሽ መጎናጸፊያችንን ጨምረን እንድንሰጥ እንጂ እንድንታገል አይናገርም። እንድንታገል እንድንጣለ በጥርሳችን እንድንይዝ አይነግረንም። ደጋግሞ ለኛ ሲል ለምን? ህጉ ስለሆነ። ይቅር በሏቸው የሚያደርጉትን አያውቁምና እያላችሁ ይቅር በሏቸው፣ የበደሏችሁ ሰው ጸልዩላቸው የሚለው ደሞር በታገላችሁ ቁጥር ዘሞር ያኛው ሰው ያድጋል። ለምን መሰላችሁ? ትኩረት ያደረጋችሁበት ነገር በሙሉ ያድጋል። ጭራሽ ወደፊት ነው የምትሰጡት። ወደፊት የሚገፋበትን ይህ ሰው የ5 ዓመት ፈጅቶበት ሊያልፍለት የሚገባውን ነገር እኛ በንዴት 10ን ቃል ስንናገር 10ን ነገር ስናደርግለት እየባሰበት ነው የሚመጣው። ወደፊት ነው የሚሄደው። ለምን? የኛ ኢነርጂ በራሱ ጉልበት ይሰጠዋል፣ ህይወት ይሰጠዋል፣ ማሳደግ ይችላል። ፀሐይ፣ ብርሃን፣ ውሃ፣ አፈር፣ ቅጠል አንድ ፍሬ አንድ ዘር እንደሚያሳድግ ሁሉ የኛ ትኩረት ማድረግ የኛ ሪዚስት ማድረግ አንድ ነገር ማሳደግ ይችላል። የዛን ያህል ቃላችን ሐሳባችን ፓወር አለው፣ ኃይል አለው። ደጋግሞ ነግሮናል። ደጋግሞ ጭራሽ የበደላችሁ ሰው ነው የሚጠቅመው የሚያድቀው። ገስዋት ደሞስት አሪፍ የሆነ በቀል ለጠላችሁ ሰው ለጎዳችሁ ሰው ትኩረታችሁን አለመስጠት፣ ስለሱ አለማውራት፣ ስለዛች ሰው አለማውራት፣ መተው፣ ይቅናት ብሎ መተው። ይቅናት። ኢነርጂያችሁን አትስጡ፣ ጉልበታችሁን አትስጡ። ትኩረታችሁ እነዛ ሰዎች ያሳድጋል። ይሁንላት ፈራጅ እግዚአብሔር ነው ብላችሁ ትታችሁት ኑሯችሁን ቀጥሉ። በጥርሳችሁ የያዛችሁትን ንዴት ልቀቁት። ፍርድ እግዚአብሔር ነው ብላችሁ ልቀቁት። ጭራሽ እዘኑላቸው ለበደሏችሁ ሰዎች። ስትተዋቸው የናንተ ፀሐይ ብርሃን የናንተ ውሃና አፈር ካልኮተኮታቸው ማደግ አይችሉም። ፍርዳቸውን ካርማቸውን የሚያገኙት በገዛ ፍቃዳቸው ላይ ነው። ጥፋታችንን የበደላችንን ቅጣት የምናገኘው ህጉን ስለጣስን ነው። እኛው የበደልነውን በደል እኛው ራሳችን የምናጭደው ሰው ሳይረዳን ሲቀር ነው የምላችሁ። ከገባችሁ ደግሞ ስለ ይቅርታ እያወቃችሁ ስትመጡ ደግሞ ስለኛ ነው እየነገረን ያለ ነው። ደጎች መልካሞች እንድንመስል አይደለም፣ እንዳንጎዳ ነው። እኛኑ ጠላታችን የባሰ እንዳያድግ ነው። ጥርሳችሁ አትያዙት፣ አታቂሙ፣ አትክሰሱ ደጋግሞ የሚነግረን እንዳንከስ የሚፈልገው ለኛው ነው። የገባኝ ነው ይሄ። እሺ ኮሜንታር እኔም በእነዚህ ነገሮች አምን ነበር። በሳምንት ውስጥ ህይወታችን የሚቀኝ በ5 ቀን ውስጥ 20 ኪሎ የሚያስቀንስ ሁሉ ጊዜ ሰርፌስ ሌቭል መፍትሄ እየፈለግን ወደምንፈልገው ነገር ከመቅረብ ይልቅ እየራቅን ነው። ስለ ራሳችን ህይወት ያለውን ጥያቄዎች መልስ ማግኘት የምንፈልገው ከሶሻል ሚዲያ፣ ከቤተሰብ ወይም ከትምህርት ቤት ነው። እንዳሁን ዘመን ኢንፎርሜሽን የበዛበት ጊዜ የለም። ታዲያ ለምንድን ነው ለኛ የሚሆን መልስ ያጣን? ስለዚህ ጥያቄው የራሴን መንገድ እንዴት ልቅረጽ፣ የምፈልገውን እንዴት ልወቅ፣ ራሴን እንዴት ልውደድና ላክብር፣ ወደ ህልሜስ እንዴት ልሂድ፣ ወይም ህልሜን ባላቀውስ? እነዚህን እና መሰል ጥያቄዎችን ከራሳችን ተነስተን እንዴት እንደምንፈልግ ወደ ራስ መመለስ በተሰኘው ተከታታይ ሲሪዝ አብረን እንድናይ ጋብዛችኋለሁ። እየበላችሁ አታውሩ። አባቶቻችን ያሉት ለምግብ አይደለም ለህልማችሁ ነው። ማሳካት የምትፈልጉትን ነገር እየሰራችሁ ለሰዎች አታውሩ። ወዳጅ አለ፣ ጠላት አለ፣ ሰይጣን አለ። ህልማችሁን ማውራት ስትጀምሩ ብዙ ሰዎች በመንገዳችሁ ሊያስቆማችሁ ይችላል። ለሰዎች ውጤታችሁን እንጂ ህልማችሁን አታውሩ። እየበላችሁ እየሰራችሁ አታውሩ። እየበላችሁ ሁለት የእድሜ ክልል ላይ ላሉ ሰዎች እንደው ብትናገሪ ብዬ አስባለሁ። አንደኛ ያቺ አሜሪካ ሄደችው የ17 ዓመት ልጅ ዛሬ በዝተው አሉ። ያኔ ብታገኛት ይችን ሰላምን መቼም ዶክተር ሰላም ስንት ትመክራት ነበር። እስቲ ግን ለነሱ
እኔ ብለሽ መከሪያቸው እኔ ምላትን እኔ ልንገር አሁን ለ17 አሁን 17 ዓመት ላሉት እዛ ጋር ላሉት ምን ብዬ ኤግዛምፕል ልስጥ መሰለ አንድ በጣም የሚገርም ሱፐርማርኬት ስትገባ ከበሩ ከከረሜላና ከቸኮላት አንስቶ ዳይመንድ ወርቅ ምናምን ያለበት ነው ግን ባዶችን ያለው ከዚህ በር እዛ በር እስክትወጪ ድረስ የፈለግሽውን ማንሳት ትቻለሽ ብለው ነው ያስገቡሽ ምረጪ የምታነሺውን ምረጪ እህቴ ወንድሜ ምረጥ የምታነሳው እጅ ይሞላል ስለዚህ በቸኮላቱም በመናምኑም በግብስብሱም እጅ ሞልቶ ዳይመንዱ እንዳመልጥ because ከወደቀብህ ወደቀ ማለት ነው እጁ ሊሚትድ ነው ነው ግን አንሊሚትድ ምርጫው አንሊሚትድ እና ያንን አይነት መንፈስ እና መረጡ ለመምረጥ ቾይስ ለመምረጥ አሁንም ተመልሼ ከልብሹኝ ከልብሁን ከዛ ደግሞ at the end of the day ምን የሚባለው የስቲቨን ኮቬን መጽሐፍ በጣም ነው የምወደው 7 habits እና start with the end in mind እና ፍጻሜን አይቶ መጀመሪያ exactly እና በቃ ብዙ የሚመረጥ ነገር አለ ፊታችሁ በጣም ብዙ የምታነሱት ነገር አለ ሰዓታችሁ ሊሚትድ ነው ጤናችሁ ሊሚትድ ነው በቃ እና ይሄ ሰውነታችሁ ሊሚትድ ነው አይመስልም በልጅነት እኮ አይመስልም ለዚህ ነው እኮ አቢዩዝ አድርገነው ይሄንን መኪና መንገዱን ሳይጨርስ ይቆምብናል መስራት ያለብንን ነገር ሳንጨርስ ስለዚህ ምርጫን እንወቅ ምርጫን ለማወቅ ከልብ መሆንን በቃ እለት ከልብ መሆንን እና እውነት እፈልገዋለሁ ወይ ሳነሳው ሱቅ ከምትገዙት ዕቃ አንስታችሁ ከምታናገሩትና ከምትሰሙት ነገር እፈልገዋለሁ ወይ ይሄ በቃ አንድ ነገር ይወስድብኛል ለውጥ ነው የህይወት ለውጥ ትራንዛክሽን ነው ሱቅ ሄደን ሳንከፍል የምንወስደው ዕቃ የለም በቃ ህይወትም ታስከፍላለች እና ከልብ ሁኑ እላለሁኝ አንዳንድ አመታት ምናምን የማይሆን ነገር አነሳስቼ በህይወቴ ባላነሳሁት ያልኳቸው ስላሉ አሁን ለታናናሾቼ ይሄንን ብል እወዳለሁ የልብና የአእምሮ ዝምድናና ስምረት ያው ያሳስብሻል አንዳንዴ ልባችንን ጥለናል የምትዩም ነገር አለ አንጎልን እንጣል ሳይሆን ልብን እናንሳ በሚል እና እስቲ እዚህ ላይ ያለሽን ልምድ እሳቤ ከህይወት የሚያገኘሽውን ነገር እስቲ እንደው ትንሽ አውሪን አሁን እንዳልከው ሳይንስ ብዙ ያለ ነው ስለ ልብና ግን ከሱ ቀድሜ ትዝ የሚለኝ ነገር አለ አምሹራችንም ትዝ ይለናል ሄድሮ አያቶቻችን ልጄ ከቅልብሽኝ ባክሽን ከልብሽኝ ወይንም ደግሞ በጣም ኃይለኛ መርቃት ሲኖር እንደው የልብህን አይን ይክፈትልህ ልጄ ይሄድክበት እስቲ ልብህን ምከረው እንደዛ የሚባሉት ነገሮች ለካ ይሄ ነው አሁን ሳይንስ ሃርት ብሬን ኮሄረንስ ብሎ የሚለው ነገር ሰው ልቡንና ጭንቅላቱን ማገናኘት ይሄ ረጅም መንገድ የተባለውን እንደ ድሮ ኮምፒውተር ሃክ ነው የሚደረገው እንደሚባለው አሁን ደግሞ ባዮ ሃክ ተብሎ እንደሚባለው ሰውነታችንን በቀላሉ እንድንገናኝ ልባችንና አእምሯችንን ማገናኘት እንችላለን ነው የሚሉት ያሉትና በጣም ነው ፋሲኔት የሚያደርገኝ ልባችንና ጭንቅላታችን ሲገናኝ ጥናቶች አሁን ሲያሳዩ ፐርሰናል ኮሄረንስ ያለው ሰው የልብ አመታቱ ሁሉ ነው የሚለውጠው የልብ አመታቱ ከመለወጡ ባሻገር የሰውነቱ ኬሚስትሪ ይለወጣል ይሄን እንግዲህ አጥንተው የደረሱበት ነገር ነው ለ3 ደቂቃ አንድ ሰው ልብና ጭንቅላቱን ማገናኘት ቢችል የሰውነቱን ኬሚስትሪ ይለውጣል ሲሉ እንዴት ምን ማለት ነው ይሄ ልብና ጭንቅላት መገናኘት የሚለውን ነገር ብንል ስፔሲፊክ የሆኑ ስሜቶች አሉት ሁላችንም እናውቀዋለን የሚገርም አሁን ዲሳይንስ ወዲያ ብሎ አመጣና ወይ ይሄ ነው እንዴ ይሄንን ማድሮማካ 4 ስሜቶች ናቸው ነው የሚሉት
አንደኛው ምስጋና ነው። ግሬትፉልነስ አመስጋኝነት አድናቂነትም እዛ ውስጥ አለ። አድናቂነት የሚገርምህ ርህራሄ ኮምፓሽኔት መሆን እና ፍቅር ወይንም ኬር ማድረግ እና እነዚህን ነገሮች ስናደርግ የእውነት ከልባችን አይደል ከልባችን ሲሆን ትንፋሻችን ጋራ አብረን እንሆናለን። ላይ አንድ ሰው ትንፋሹን ልብ ሲል አንዳንዴ በቃ የምንወደውን ሰው ስናስብ ወይም ደስ ያለን ያመሰገንበት ነገር ስናስብ ውስጣችን የምንመሰጠው ነገር አለና እንዴ እሱን እንደሚያድነኝ እንኳን አላቅም ነበር ለካ ያድንሻል ነው የሚሉኝ። ለ3 ደቂቃ በዛ መንፈስ ውስጥ መቆየት አሉ ለ6 ሰዓት በሽታ የመከላከያ ኃይል መጨመሪያውን ኬሚካል ሰውነታችን ተጨመረ። ይሄንን በኮቪድ ጊዜ ነው ያጠኑትና እንዴት ታዲያኛ እንደ ሀገር ገንዘብ የማያስፈልገው በያየሩን ስቤው ከልብ ሆኜ ጭንቅላቴን ሰብስቤው ምስጋና ውስጥ ሆኜ ጤነኛ መሆን ከቻልኩ እንዴ ነቅንቄ እንግዲያው እህቴንም ወንድሜን እንዲሰሙኝ ላድርግ ብዬ በቃ ይሄንን መጮህ ጀመርያለሁ። ሴት ልጅ የሴክስ መጠቀሚያ ናት ማለት ነው። በቃ ምግብን ከሰራችና አብራ ከተኛች ሺ ሃዝ ኖ ቫልዩ ገባ። ህይወት ላይ ምንም ጥቅም የለው። ትዳር የምትገባው ሴክስ ለማድረግ ነው። ምግብ ተሰርቶልህ ለመድረስ ነው። ዩሲ ይሄ ማይንድ መቆሸሹን እያሳየን ለምን ሮቦት የሚያገባው የሆነ ነገር ያዛታል ምናምን እንዳልሆነ ግን ይገባሃል ማለት የህይወት ግማሽ በቃ የሙላትህ ምክንያት መሆኑ አይገባሃል። የምናውቀው ያንን ነው ገባ። ይሄ ያለ መሰራቱ ነው ችግሩ። ሰው ሁሉ እንዲሳካል ይፈልጋል፣ እንድትበልጠው አይፈልግም። አብሳ አጠገብ ያለ ሰው አይፈልግም። እንደዚህ የሥራ ሰው ስትሆን አንተ የምታስበውን ታወራለህ። እንደዚህ ያደርጋለሁ እንዲልሆን እንደዚህ እንሆናለን ከዛ እዚህ እንደርሳለን። አንተ ነህ እንጂ ማታ ራእይ ስታልም የምታድረው ሰውዬው አንተን ሲያልም ነው የሚያድረው። እውነት ይሄን ሰውዬ ይላል። አንድ ይሄ ለዛን ሰሞን ለአንድ ስራ ከሀገር ወጣ። ከሀገር ስወጣ ኤርፖርት ሸኘኝ። ኤርፖርት ሸኘው የሄድኩኝ ኤርፖርት ሸኝቶኝ እንጂ እንደውም አንድ ቪዲዮ ሰርቻለሁ እዛ ቁጭ ብዬ ከፕሌን ወርጄ ሳየው 17 ቮይስ ሜሴጅ ልኮልኛል። አንዱ ላይ ወርጄ እስከ ሆቴል እስክገባ እየሰማሁት ምን ይላል መሰለህ? ሌላው እንዲማርበት ካልከኝ ነው ማለት እንትና እንደዚህ ሊያደርግህ ነው፣ እንትና እንደዚህ እያለህ ነው፣ እንትና ይሄንን ስራ ሰርዞብሃል። ገመናህን ካወቁት ይጎዱሃል፣ ሊጎዱህ ነው። ሰው እንደዚህ ማድረግ አለብህ። ከእነንትና ጋር ያለው ክፋት ይሄ ነው። በደንብ አየሁ። እንዲህ ተብለሃል እያብሰለሰልኩ ገባውና ቪዲዮ አብርቼ ደጋግሞ ሲነግረኝ ቪዲዮ አበራውና የራሴን እያየው አንድ ነገር ለራሴ ተማርኩኝ። ሰዎች ሊሉህ የፈለጉትን ጉዳይ አንደበተው ሰው ይሉልሃል። በምን ለምሳሌ እነሱ እንድትሆን የሚፈልጉትን ውርቀት ወይም እነሱ መስደብ የፈለጉትን ስድብ ተሰድበሃል በማለት ይሰጡሃል። እንትና እንዲህ ብሎሃል፣ እንትና እንደዚህ ያረገ ይሄ ምን ይባላል መሰለህ? አንተን በሆነ ክራውድ ውስጥ መክተት ነው። እውነተኛ ፍሬንድሺፕ እና ተዛ ውስጥ የለም። ትልቁ የተማርኩት ነገር ሰው ሁሉ እንዲሳካል አንድ የተማርኩት ነገር ቢኖር የሳቀ ሁሉ ወዳጅ አይደለም። አብሯችሁ ሚስቅ የሚጫወት አሁን አብሯችሁ ያለ ሆይ ሆይ የሚል ሁካታው ጫጫታው ምናምን ያለበት ሁሉ ወዳጅ አይደለም። የሆነ ሰዓት ላይ እናንተ ዞር ብትሉ፣ የሆነ ሰዓት ላይ እናንተ ብትጎዱ፣ የሆነ ሰዓት ላይ ስራ ብታጡ፣ የሆነ ሰዓት ላይ የሆነ ነገር ቢደርስባችሁ ያ አብሯችሁ ሞትልሃለሁ፣ አብሬህ ገደል ገባለሁ፣ አብሬህ የሚለው ሰው ሁሉ አይኖርም። ሰው የሳቀ ሁሉ ወዳጅ አይደለም። በተቻላችሁ መጠን የናንተ የቅርብ የምትሉትን ሰው ልክ ይባላል አይደለ? ቀኝ እጃችሁን ያዙ። እኔ የምልህ ዮኒ ወጣቱ በጣም ተወዘጋግቧል። በጣም መወዛገብ አለ በወጣቱ። ሁላችንም ወጣቶች አንድ የሚያደርገን ነገር ቢኖር ሀብታም መሆን እንፈልጋለን ሁላችንም፣ ግን ምን መስራት እንዳለብን አናውቅም። አንደኛው መጥቶ ፎሬክስ ትሬዲንግ ጀምሮ ይለናል፣ አንደኛው ድሮፕ ሺፒንግ ይላል፣ አንደኛው ቪዲዮ ኤዲቲንግ ምናምን ይለናል። እና ከኛ ጋር የሚሄደውን ከፐርሰናሊቲያችን ጋር የሚሄደውን ኒች እንዴት ነው መምረጥ የምንችለው? ብዙ ሰው ፐርሰናሊቲውን አያውቅም። የመጀመሪያው ነገር ምንድነው የምትፈልገው ቢባል
ምጠይቃችሁ ደስ ነበር ቅድም ብዙ ሰው የሚፈልገውን ነገር ያለው ዳት ኢት የምትፈልገውን ነገር ካላወቀው ባይ ዲፎልት የምትፈልገውን ነገር የምታውቀው ብዙ ነገር በመሞከር ነው። ይገባል። ብዙ ነገር በመሞከር የምትፈልገውን ነገር ታውቃለህ። 4 እና 5 ነገር ትሞክርና የትኛው ነው የተመቸኝ? ይሄ እንዲህ ደግሞ ስለ ዝም ብሎ አራቱን ነገር መነካከት አይደለም። አንድ ነገር ስትሞክር እስከ ጥግ የመጀመሪያው ሪዛልት እስክታይበት ድረስ ነው የምትሞክረው። ካልሆነ ትክክለኛውን አውትፑት አታገኝ ወይም ትክክለኛ ጀጅመንት አይኖርህም። ያ ነገር ይሰራል አይሰራ የሚለው ፎሬክስ ካሉ ፎሬክስ ሞክር። የመጀመሪያውን ፕሮፊት ስታገኝ ከተመቸህ ትቀጥላለህ፣ ካልተመቸህ ትተዋለህ። ኤስኤምኤም እየሰራ ከሆነ ኤጀንሲ ከፍተህ ክላይንት አግኝተህ የመጀመሪያ ፔመንት እስክታገኝ ድረስ እስከዛ ድረስ ካልሄድክ ሞከርከው ይባላል። that's how you find የምትወደው ነገር ቤዚክሊ በመሞከር ነው።